ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም የዩቱብ ቤተሰቦች እንዴት ናችሁ? እኔ ጋ ሁሉ ሰላም፣ ሁሉ መልካም አልሐምዱሊላህ። እንግዲህ በሀገሬ ገብቼ አልሐምዱሊላህ ከመዳን ቤት ማሽን ወደ እጅ ማሽን ገብቻለሁ። ዛሬ እንግዲህ ልብስ እያጠብኩ ነው። ያው እስከምንለምደው ድረስ ስለረሳ ነው በእጃችን ማጠብ ትንሽ እጅ ደከም ያደርጋል። ቢሆንም ይለመዳል ሁሉም ነገር። ትንሽ ትንሽ ሳይበዛ እያጠብኩኝ በዚህ መልኩ ህይወት ተጀምረዋል ማለት ነው። እንግዲህ ሀገራችን በአሁኑ ሰዓት ትንሽ ቅዝቃዜ ነው። የማይደርቅም ልብስ ይኖራል። ወፍራም ወፍራም አይደርቅም፣ ቅዝቃዜ ነው። የህዳርና ታህሳስ ብርድ ከበድ ይላል። በሳት የምትመጡ ጃኬት ወፈር ወፈር ያለ ጃኬት ያዙ። እሱ ነው የሚጠቅመው። ሌላ እኮ ነው መጥማጭ ልብስ አይጠቅመንም። ጃኬት እና ካልሲ ግን ጠቅሞኛል፣ ለብርድ መከላከያ ማለት ነው። እንግዲህ በዚህ መልኩ አጠባ አድርጌያለሁኝ። ብዙ ልብስም አላበዛሁም። ሀገራችን ውሃውን ችግር ነው። የመዳን ቤት ውሃ ጡር ነው መሰለኝ። እዚህ ስንመጣ ያ ችግር ትንሽ ይከብዳል። ገጠር ከሆነ ወንዝ ወረድ ብሎ ማጠብ ቀለል ይላል። ያው ልብስ ተሸክሞ መሄዱ አቀበ ቁልቁላቱ ያደክማል። እዛም ያው ነው ነገሩ እና ስደት ላይ ያላችሁ እህቶቼ ሁላችሁም በሰላም በጤና ለሀገራችሁ እንዴት በቁ፣ በሰላም እንዴት መጡ መልካም ምኞቴን እገልጻለሁኝ። በተረፈ ውሃ ጠጡ። ስደት ላይ ሆነን ቁመን ስናል ጤናማ እንመስላለን፣ ግን ውስጣችን ሀማማ ያጣንም እና ውሃ ጠጡ እህቶች። በጣም ውሃ አብስቶ መጠጣት ለብዙ የጤና እንትን ይጠቅመናልና ውሃ ጠጡ ላለሁኝ። እኔ እዚህ መጥቼ የጉበት ቁስለት የጨጓራ ቁስለት ብለውኛል ሐኪም ቤትና ውሃ መጠጣት ለብዙ ይሄ በሽታ ይከላከላል። ውሃ ጠጡ፣ ምግብ ብሉ። እሱ ነው ትልቁ ነገር።